ፊልሙ የሚጀምረው በዴሪያ ዞን 8 ኮሌጆች መሃል የሚካሄደውን የስፖርት ኢቨንት እያስመለከተን ነው። የዓመቱ ምርጥ ተማሪ ለመባል ተማሪዎች እየተወዳደሩም ከተመልካች ተማሪዎች መሃል አንዷ ቆንጆ ተማሪ ከመቀመጫዋ በመነሳት ወደፊት ሮሃን ትላለች። ሮሃን የተባለውም ተማሪ በድንቅ ብቃት አሸንፎ የዓመቱ ምርጥ ተማሪ ይባላል። ይሄኔ ይህቺ ቆንጅዬ ተማሪ ወደ ሮሃን በመሄድ አፈቅረሃለሁ ብላ ከንፈሩን ስትስመው ሮሃን ከሐሳቡ ይባንናል። ለካ ይሄ ሁሉ በሐሳቡ ነበር። ሮሃን ፊሾሪ በሚባል በደሃ ትምህርት ቤት የሚማር ተማሪና ቅድም በሐሳቡ ያያት መርዱላ የተባለች በሀብታሞች ትምህርት ቤት የምትማር ተማሪን የሚያፈቅር የዓመቱ ምርጥ ተማሪ የመባል ዓላማ ያለው ተማሪ ነው። ሮሃንና ሜርዱላ ከልጅነታቸው ጀምሮ አብረው የተማሩና ብዙ ጊዜ አብረው ያሳለፉ ጥንዶች ናቸው። ነገር ግን ሜርዱላ የሀብታም ትምህርት ቤት ስትገባ የእርሱ ቤተሰቦች መክፈል ስለማይችሉ በሁለቱ መካከል የሚለያያቸው ግድግዳ ተፈጠረ። ሮሃን ከጓደኛው ጋር ድህነቱን እየረገመና እያዘነ ሜርዱላን ወደ ትምህርት ቤቷ ሸኝቷት ሊመለስ ሲል አንድ የሚያምር መኪና የያዘች ሴት በፍጥነት እየነዳች መታ ታስደነግጣቸዋለች። እንዲያሳልፏትም ጠይቃ ወደ ትምህርት ቤቷ ስትገባ ጥበቃው ይመጣና እየናቃቸው ከዚህ እንዲሄዱ ይነግራቸዋል። ይሄኔ ሮሃን አቅፎት ፎቶ ይነሳና እዚህ ኮሌጅ የተመዘገብኩ ቀን ፈገግ ብዬ አብሬ ፎቶ እነሳለሁ ይሏል። ጥበቃውም እየቀለደበት ያኔም እኔም ተዘጋጅቼ እጠብቅሃለሁ ይሏል። ሮሃንና ጓደኛውም ወደ ትምህርት ቤታቸው ተመልሰው ዳይሬክተራቸው በሰልፍ ስነ ስርዓት ላይ ትምህርት ቤታቸው በዚህ ዓመት በሚዘጋጀው የተማሪዎች የስፖርት ውድድር ላይ ትምህርት ቤታቸው ሁሌ መጨረሻ እንደሚወጣና በአሁኑ ዓመት ግን ቢያንስ ሁለተኛ መውጣት እንዳለባቸው ተናግረው በሮሃንም እንደሚተማመኑ በልበ ሙሉነት ይናገራሉ። ከበዲ የተባለውንም ስፖርታዊ ጨዋታ እየተጫወቱ ሮሃን በጓደኞቹ ምክንያት ይሸነፋል። ደካማ እንደሆኑም እየተናገረ ጓደኞቹ ላይ መጮህ ይጀምራል። ከተቃራኒ ቡድን ተጫዋች ጋርም በሐሳብ ተጋጅቶ ይጣላና እየተናደደ ወደ ቤቱ ይሄዳል። በዚህ ንዴት ውስጥም ሆኖ ወደ ቤቱ ሲገባ ከሴንት ሪዛ የሀብታሞች ትምህርት ቤት የነፃ የትምህርት ዕድል እንዳገኘ ያያል። እጅግ በጣምም ተደስቶ ለሜርዱላ ሊነግራት ይወጣል። ጣሪያ ለጣሪያ እየሮጠም ሄዶ የሜርዱላ ቤት ሲደርስ እናቷ የቤቷን በር ያሰራችው ሰው እንዲገባበት እንደሆነ ነግራው አንዳንዴም በበር እንዲገባ ትነግሯለች። ሮሃንም ይቅርታ ጠይቋት ወደ ሜርዱላ ክፍል ሲሄዱ ተኝታ ያያታል። እርሷንም ላለመቀስቀስ ወደ ቤቱ ይመለስና ባጠራቀመው ገንዘብ ለአዲሱ ትምህርት ቤት አዳዲስ ልብሶችን ይገዛል። የድሮ ትምህርት ቤት ጓደኞቹም ስንብት አድርገውለት በጧት ወደ ሴንት ሪዛ ሊሄድ ሲል አባቱ አሮጌውን ሳይክል በአዲስ ይቀይርለታል። ወደ ሴንት ሪዛም ትምህርት ቤት ሄዶ ለጥበቃው የነፃ ትምህርት ዕድል ወረቀቱን አሳይቶት የጺም መላጫ ይሰጠውና በኋላ አብሮት ፎቶ እንደሚነሳ ነግሮት ወደ ውስጥ ይገባል። በትምህርት ቤት ውስጥም በሚያያቸው ነገሮች እየተገረመና እየተደነቀ ሁሉንም ጎብኝቶ ተማሪዎችን ሜርዱላ ያለችበትን ሲጠይቃቸው የሙዚቃ መለማመጃ ክፍል ውስጥ እንደምትኖር ጠቁመውት ወደዚያ ይሄዳል። በዚህ ክፍል ውስጥም ሽሪያ የተባለች ቀበት ተማሪ ዳንስ እየተለማመደችና ሪትሙ አልመጣ ሲላት ሙዚቃውን አስቁማ ዲጄው ላይ ስትጮህበት ሮሃን አይቷት ታዝቧት ሲዞር ሜርዱላን ያያትና ይጠራታል። በዚህም ጊዜ ቀበጧ ሽሪያ ማን ነው የሚረብሸኝ ብላ ስትጮህ ሮሃን ይቅርታ ጓደኛዬን እየጠሯት ነበር ሲላት ከዚህ በፊት በር ላይ በደሃው ትምህርት ቤት ልብስ አይታው ስለነበር የንቀት ንግግሮችን መናገር ትጀምራለች። ይሄኔ ሮሃን ስላናደደችው ቅድም ስትጨፍሪ ሙዚቃው ፈጥኖ ሳይሆን አንቺ ዘግይተሽ ነው ብሎ ይናገራታል። ሽሪያም በመናደድ እስቲ ከቻልክ ለምን አታሳየኝም ስትለው ቦርሳውን ያስቀምጥና መድረክ ላይ ወጥቶ እንዴት መጨፈር እንዳለባት ያሳያታል። ሽሪያ ግን በመናደድ የዲጄውን ዕቃ ሰብራ አባቷ እንደሚከፍል ተናግራ ትወጣለች። ሜርዱላ ሮሃንን ስታየው ደስ ያላት አትመስልም። እርሱ ሊቀርባት ሲሞክር እርሷ ግን ከእርሱ ርቀቷን ትጠብቃለች። ይባስ ብሎም እኔ የገባሁት አባቴ 2-3 ነዳጅ ማደያ ስላለው ነው፣ አንተ ግን እንዴት ገባ ብላ ትጠይቋለች። ሮሃን ግን አሁንም ፈገግ ብሎ ነፃ የስፖርት የትምህርት ዕድል አግኝቶ እንደሆነ ይነግራታል። በንግግራቸውም መሃል ሽሪያን አይቶ ለምን እንደዚህ እንደምትሆን ሲጠይቃት አባቷ የትምህርት ቤቱ መስራችና በጎ አድራጊ እንደሆነ ነግራው ንቆ እንዲተዋት ታስጠነቅቀዋለች።
እዚህ ያሉት ሴቶች በሙሉ እንደማይመጥኑትና ደረጃቸውም ከሱ ከፍ እንደሚል መናገር ስትጀምር በዳንስ ውድድሩ አብረን ተወዳድረን ሽሪያን እናሸንፋት ይላታል። እርሷ ግን ክላስ አለብኝ ብላ ወሬውን በማቋረጥ ስትሄድ ተከትሏት ሄዶ ለምን እንደተቀያየረችበትና እሱ እዚህ የመጣው ለእርሷ ብሎ እንደሆነ ይነግራታል። እርሷ ግን እኔ ለእኔ ስትልና ብዬሃለሁ ብላ ልቡን ሰብራ ትሄዳለች። በሌላ ቀንም ሁሉም ተማሪዎች ተሰልፈው ሜርዱላን አይቶ ፈገግ ሲል እርሷ ግን ፊት ትነሳዋለች። ከደቂቃዎች በኋላም የሽሪያ ወንድም ማነቭ ከጎኑ መጥቶ ይቆምና የሽሪያን ሙዚቃ ያስቆምከው አንተ ነህ ብሎ ይጠይቋል። ሮሃንም በትህትና አዎ ግን አውቄ አይደለም ብሎት ይተዋወቃሉ። ሮሃን ሽሪያ ተማሪ ስታሰቃይ አይቶም ይህቺማ ከነ ቤተሰቧ እብድ ናት ሲለው እህቱ እንደሆነች ይነግሯል። ይሄኔ ሮሃን አፍረት ይዞት ልቧ ግን ጥሩ ሊሆን ይችላል ይሏል። የማናቭም ስም ተጠርቶ ወደ መድረክ ሲሄድ ሜርዱላ በተለየ ሁኔታ ስሙን እየጠራች ስትጮ ያያትና ያዝናል። በትምህርት ቤት ውስጥም የመጀመሪያውን የ100 ሜትር ርቀት ሩጫ ይወዳደርና ተሸንፎ የማያውቀውን ማነቭን በአዲስ ሪከርድ ያሸንፈዋል። ይሄኔ ሁሉም ከመቀመጫቸው ብድግ ብለው ያጨበጭቡለታል። እነ ሽሪያም ይደነቃሉ። ማነቭም ወደ ሮሃን ሄዶ ምርጥ ነበርክ ብሎት ይሄዳል። ሜርዱላም ይህንን ስታይ በድጋሚ ወደ እርሱ መቅረብ ትጀምራለች። በሌላ ቀንም የከበዲ ስፖርትን ሲለማመዱ የማነቭን አጫዋወት አይቶ በብቃቱ ይደነግጣል። የእርሱም ተራ ደርሶ ወደ ሜዳው ገብቶ ሲጫወት ማነቭ የሮሃንን ብቃት ቀድሞ በሩጫው ስላወቀ እንዲከቡት አድርጎ እንዲሸነፍ ያደርገዋል። በዚህም ምክንያት ከከበዲ ቡድን ይወጣል። በመልበሻ ክፍል ውስጥም ሮሃንና ሜርዱላ ተቀምጠው ማነቭ ይመጣና ከቡድኑ ስለወጣ እንዳዘነ ነግሮት ነገ ልደቱ ስለሆነ የልደቱ ፓርቲ ላይ ሁለቱም እንዲመጡ ይጋብዛቸዋል። በፓርቲው ላይም እንደ ሁሉም ተጋባዥ የፊልም ሱፐር ገጸ ባህሪያት ልብስ ለብሰው ይገኛሉ። የሮሃንም የድሮ ትምህርት ቤት ጓደኞቹ አግኝተውት ወደ ፓርቲው ይዟቸው እንዲገባ ሲጠይቁት ሜርዱላ ሮሃንን ይዛው ትሄዳለች። ሽሪያ ግን ያወሩትን ሰምታ ስለነበር ማስክ ሰጥታ እንዲገቡ ታደርጋቸዋለች። ስታስገባቸው ግን ልደቱ የሴት እንደሆነ አውቃ ነግራቸው ስለነበር መድረክ ላይ ከእነሱ መካከል አንዱን ተማሪ የሮሃን ጓደኞች እንደሆኑ ነግራ ወደ መድረክ ትጠራውና መሳለቅ ትጀምራለች። በዚህም ምክንያት በማናቭና በሮሃን ጓደኞች መካከል ጸብ ይጀመራል። ሮሃንም በድብድቡ ስላላገዛቸውና የጠራቸው እሱ እንደሆነ ሲጠየቅ ዝም በማለቱ ተቀይመውት ወደ ቤታቸው ይሄዳሉ። በቀጣዩም ቀን ሮሃን ወደ ትምህርት ቤት ሄዶ ሳይክሉን ሲያቆም ሽሪያ ትመጣና የእሷ ፓርኪንግ ቦታ እንደሆነ ነግራ ሳይክሉን እንዲያነሳ ስትነግረው ሮሃን ይሄ ቦታ ለሴት ነው እንዴት ያዘው ብሎ ንቋትቷት ይሄዳል። በዚህም የተናደደችው ሽሪያ ሳይክሉን ፒንክ ቀለም ቀብታ አሁን ማቆም ትችላለህ ልህልቷ ብላ በተማሪዎች ፊት ትቀልድበታለች። ሮሃንም በድርጊቷ በመናደድ ይከሳትና አባቷ ወደ ትምህርት ቤቱ ይመጣል። ዳይሬክተሩም ለአባቷ የወንድሟን ጉብዝናና የሽሪያን ተንኮልና ክፋት እያነጻጸረ ይነግረዋል። ይሄኔ ሚስተር ረንዳቫ ምንም ሳይናገር ወደ ሽሪያ በመሄድ በጥፊ ይመታታል። በቀጣይ ምንም አይነት ነገር ብሰማ ያልቅልሻል ብሎ የሳይክሉን ዋጋ እንደሚከፍል ተናግሮ ይሄዳል። ሮሃንም አባቷ ይሄንን ያህል ይቆጣታል ብሎ አስቦ ስላልነበር አዝኖላት አዝና እየጨፈረች ሳለች ይሄድና ጓደኛሞች እንዲሆኑ ይጠይቃታል። እርሷ ግን አንተን በዳንስ አሸንፌ መደሰት ስለምፈልግ ጓደኛ አልሆንም ብላው ጥላው ትሄዳለች። ሮሃን የሜርዱላን ህልም ለማሳካት ሽሪያም እርሱን አሸንፋ ለመደሰት እየተለማመዱ ሳለ ማነቭ ወደነ ሮሃን የልምምድ ቦታ በመሄድ ሜርዱላን ጤናማ ባልሆነ አስተያየት ያያታል። ሮሃን ግን ሜካፕ እየተቀባች ሳለች እጁ ላይ የተነቀሰውን ስሟን አሳይቷት ህልሟን እንደሚያሳካላት ነግሯት ይተቃቀፋሉ። የውድድሩ ቀን ደርሶም በሚያስደንቅ የዳንስ ብቃት ሁለቱም የተለያዩ ራውንዶችን አልፈው ትንሽ ተወዳዳሪ እንደቀረ ሜርዱላ እየደነሱ ሳለ የሮሃንን አንገት ይይዘዋለሁ ስትል ያመልጣትና ወድቃ ይሸነፋሉ። በዚህም ምክንያት ሽሪያ ተደስታ ሜርዱላ ደግሞ አዝና ወደ ቤታቸው ይሄዳሉ። ሮሃንም በዚያው ምሽት እንቅልፍ እምቢ ብሎት ጣሪያ ለጣሪያ እየሮጠ ወደ ሜርዱላ ቤት ሄዶ ክፍሏ ሲሄድ ያጣታል።
ወደ ውጪ ሲወጣ ግን ያልጠበቀውን ነገር ያያል። ሜርዱላና ማነቭ እንደ ፍቅረኛሞች ተቃቅፈው ተቀራርበዋል። ይሄኔ ሮሃን እጅግ በጣም በመናደድ የተሸነፈችውም አውቃ እንደሆነ ስለገባው ማነቭን በቦክስ መጥቶት ይሄዳል። በቀጣዩ ቀን ሀገር ሰላም ብሎ ወደ ትምህርት ቤት ሲሄድ ወደ ቢሮ ተጠርቶ ምንም ከትምህርት ቤት ውጪ ቢሆንም ማነቭን በቦክስ ስለመታው ፍትሃዊ ባልሆነ መልኩ ያባሩታል። በሐዘንና በንዴት ውስጥም ሆኖ ሲወጣ ማነቭ ጠብቆ ለመደባደብ ነገር ይፈልገዋል። ሮሃን ግን ታግሶ ትቶት ሲሄድ ከጓደኞቹ ጋር በመሆን እርሱን መደብደብ ይጀምራሉ። ሮሃንም ለመከላከል ቢሞክርም ብቻውን ነውና ቅጥቅጥ አድርገው ማነቭ አንተ የዓመቱ ተሸናፊ ተማሪ ነህ ብሎት ከትምህርት ቤቱ ውጭ ይጥለውና የትምህርት ቤቱን በር ይዘጋበታል። ሮሃን በሁሉም ነገር የሽንፈት ስሜት ተሰምቶት ከፍቅሩም ከጓደኞቹም ሳይሆን በሐዘንና በንዴት ውስጥ ሆኖ እናቱ ትመጣና ከዚህ በኋላ ስለ ራሱ እንዲያስብና የራሱን ሕልም ለማሳካት እንዲጥር ነግራው ታበረታተዋለች። በቀጣዩም ቀን የቀድሞ ትምህርት ቤቱን ልብስ ለብሶ ወደ ሴንት ሪዛ ትምህርት ቤት በመሄድ ማነቭን ሕልሙ የነበረችውን ሜርዱላን እንደነጠቀው የዓመቱ ምርጥ ተማሪነትን እንደሚነጥቀው በልበ ሙሉነት ነግሮት ቀኑ ያንተ ነበር፣ ዓመቱ ደግሞ የኔ ይሆናል ብሎት ይወጣል። ሮሃንም ወደ ጓደኞቹ በመሄድ አብሯቸው ከበዲ ሊጫወት ሲል ሁሉም ተናደውበትና አኩርፈውት ስለነበር ፊት ይነሱታል። የተቀያሪ ወንበር ላይም እንዲቀመጥ ያደርጉታል። ሽሪያም ወደ ትምህርት ቤታቸው መጥታ አንተ እንዳዘንከው እኔም ማዝኛለሁ፣ ማነቭና ሜርዱላን ለመበቀል ከፈለክ ደግሞ የዳንስ ውድድር ላይ አብረን እንደንስና እናሸንፍ ብላው የውድድር ፖስተር ትሰጠዋለች። ይሄኔ ሮሃን ግን ወረቀቱን ጨምድዶ ጥሎ ሲኮሳተርባት ጥላው ልትሄድ ስትል አሁን ላይ ያለው አንበላቸው ፖስተሩን ያየውና ተሸናፊውን ልጅ ይዘሽ አሸናፊ መሆን ይሄ ምርጥ ነው ብሎ ሲያሾፍ ስለ ሮሃን ጉብዝናና ያኔም ፓርቲው ላይ ያጣላቻቸው እርሷ እንደሆነች ነግራ እንዲታረቁ ታደርጋቸዋለች። በመሸም ጊዜ ሽሪያ ወደምትገኝበት በመሄድ ሜርዱላንና ማነቭን እንዳላያቸው ሆኖ አልፎ አንቺ ማሸነፍ ከፈለግሽ ለራስሽ ብለሽ እንጂ ለሁለቱ ብለሽ አይሁን ብሏት ይሄዳል። ሜርዱላም ማነቭን የእውነት ወዷት ነው ወይስ ሮሃንን ዝቅ ለማድረግ ስለፈለገ እንደሆነ ከእርሷ ጋር የሆነው ስትጠይቀው ዋስትና የሌለው የሴት ልጅ ፍቅር እወዳለሁ ይላታል። በቀጣዩም ቀን ሽሪያ በሮሃን ሐሳብ ተስማምታ ወደ ቤቱ በመሄድ ልምምዳቸውን ይጀምራሉ። ሲደንሱም የሰፈሩ ሰዎች እየተደነቁ ያዩዋቸውና ያጨበጭቡላቸው ነበር። ወደ ቤቷም ገብታ ለብቻዋ እያዘነች ሃፒ በርዝዴይ ቱ ሚ ብላ ኬክ ትቆርሳለች። እንደተለመደውም ለውድድሩ ስልጠና ወደ ሮሃን ቤት ስትሄድ ግን ያልጠበቀችው ነገር ገጠማት። ሙሉ ጎረቤቶቹ ለልደቷ ፕሮግራም አዘጋጅተውላት ነበር። ሽሪያ ማንም እንደዚህ አድርጎላት ስለማያውቅ እጅግ በጣም ተደስታ አመሰግናለሁ ትለውና በደስታ ልደቷን ያከብራሉ። ለልምምድ በሚገናኙባቸውም ጊዜያቶች ውስጥና በሚያሳያት መልካምነትም ሽሪያ በሮሃን እየተሳበች መታለች። በአንዱም ቀን አንተ ለሜርዱላ የምትሰጣትን አይነት ፍቅር 10% የሚሰጠኝ ሰው ቢኖር እኔ እሱን መቼም አልተወውም ትለዋለች። የውድድሩም ቀን ደርሶ የሚያስደንቅ ብቃት አሳይተው ያሸንፋሉ። ዋንጫውንም እርሱ እንዲወስደውና እርሷ ቤት ይዘው ብትሄድ ቤቱን የሞላው የማነቭ ዋንጫ ስለሆነ ይሄንን ሲያዩ ከየት የመጣ ነው ብለው ችግር ይፈጠራል ትለዋለች። ሌሎች ነገሮችንም እያወሩ ስለ እናቷ ሲጠይቃት እናቷ የሞተችው እርሷን ስትወልድ እንደሆነና በዚህም ምክንያት አባቷ እንደ ገፊ አይቶ ልደቷን እንደማያከብርላት ትነግሯለች። በዚህም ጊዜ ባለ ንጹሕ ልቡ ሮሃንም አዝኖ ያቅፋታል። ተቃቅፈውም ሳለ ሜርዱላን ያያትና ይላቀቃሉ። ወደ አንድ ካፌም ሄደው ማነቭን እንደተወቹ ነግረው በድጋሚ አብረው እንዲሆኑ ትጠይቀዋለች። ይሄኔ ሽሪያ በጣም ተናዳ እሷን እንዳይሰማትና እሷም እንደምታፈቅረው ትነግረዋለች። ሁለቱ ሴቶች እየተጨቃጨቁ ሳለ ሽሪያ ሳታስበው በእጇ የቡናውን ብርጭቆ ስትነካው ሜርዱላ ላይ ይደፋባታል። ይሄኔ ሮሃን ሽሪያን አብደሻል እንዴ ብሎ የተደፋውን ይጠርግላትና ሽሪያን እንድትሄድ ይነግራታል። ሽሪያም እያዘነች ጥላቸው ትሄዳለች።
በቀጣዩም ቀን ከአባቷ ጋር ቁርስ እየበሉ ወደ ለንደን ለዳንስ ትምህርት ቤት እንዲልካት ስትጠይቀው ሮሃን ወደ ቤታቸው ይመጣል። ዋንጫውንም ሰጥቶ ልጁ የከተማው ምርጥ ዳንሰኛ እንደሆነችና ሌላም ስለሷ መልካም ነገርን በመናገር የወንድ ልጅህን አላውቅም፣ ሴት ልጅ ግን የምትገርም ልጅ ናት ብሎ ጥሏቸው ይሄዳል። የማይደርስ የለ የዓመቱ የተማሪዎች ውድድር ደርሶ በመክፈቻ ስነ ስርዓት ላይ የሮሃን ጓደኞች በማነቭ ላይ ተሰልፈው በቆሙበት ይቀልዱበታል። በዚህም የተናደደው ማነቭ እንደለመደው ከጓደኞቹ ጋር በመሆን የቀለዱበትን ልጆች ሲመታ ልጆቹ ሸሽተው ወደ ስታዲየም ይገባሉ። ማነቭና ጓደኞቹም ተከትሏቸው ገብተው እየመቷቸው ሳለ አንድ ልጅ ወደ ሮሃን በመሄድ ጓደኞቹ እየተመቱ እንደሆነ ይነግረዋል። ሮሃንም ይህንን ሲሰማ እየሮጠ ሄዶ ብቻውን በሚያስደንቅ የድብድብ ብቃት ቀጥቅጧቸው ከማነቭ ጋርም ለብቻው ተደባድቦ ያሸንፈውና በገላጋይ አስለቅቀውት በቀሉን ይወጣል። የነ ሮሃን ያውን አምበልም የተመታው በከባዱ ስለሆነ ሆስፒታል ውስጥ ሆነው ሺሪያ ትመጣለች። ሮሃንንና ሜርዱላን ማየታቸው ወደ እነርሱ በመሄድ ከዚህ በኋላ ጥላው እንዳትሄድና በፍቅራቸው ደስተኛ እንደሆነች በማዘን ነግራቸው ስትወጣ ሮሃን ይከተላትና አፈቅርሻለሁ ብሎ ያቅፋታል። የመጨረሻውም የውድድር ጊዜ ደርሶ በተለያዩ የስፖርት ዘርፎች ውድድሮች መካሄድ ይጀምራሉ። በ100 ሜትርና በ400 ሜትር ውድድር ማነቭ ሲያሸንፍ፣ በ800 ሜትር ደግሞ ሮሃን ከሁለቱ ውድድር ስህተቶቹ ተምሮ ያሸንፏል። በትምህርት ቤቱም በታሪክ የመጀመሪያውን ወርቅ ያስገኛል። ሌሎች ውድድሮችም ተካሂደው እጅግ በጣም ተጠባቂውና የዓመቱ ምርጥ ተማሪ የሚለይበት የከበዲ ውድድር የሚካሄድበት ሰዓት ላይ ይደርሳሉ። በዚህም ውድድር የሌላ ትምህርት ቤት ተወዳዳሪዎችን በማሸነፍ የሮሃንና የማነቭ ትምህርት ቤት ለመጨረሻ ውድድር ያልፋሉ። የሮሃን ትምህርት ቤት ማለትም ፊሾሪ ትምህርት ቤት በታሪክ ለመጀመሪያ ጊዜ ለፋይናል በማለፉ ሁሉም ተመልካቾች እየተደነቁ የመጨረሻ ውድድርና የመዝጊያው ስነ ስርዓት በሌላ ቀን ስለሆነ ሁሉም ወደየፊናቸው ይሄዳሉ። ከውድድሩም በኋላ ሜርዱላና ሮሃን እየተራመዱ ለፍጻሜ ያለፍን ብላ እየተደሰተች ስታቅፈው ሮሃን ይቀዘቅዝባታል። እስካሁን ተቀይመኸኛል እንዴ ስትለውም ያደረገችው ነገር የሚረሳ እንዳልሆነና አሁን ግን ማተኮር የሚፈልገው ህልሙ ላይ እንደሆነ ነግሮ ግንባሯን ይስማታል። በመጨረሻም የውድድር ቀን ሮሃን በመወዳደሪያው ቦታ ሽሪያን አጥቷት እየፈለጋት በዳንስ መለማመጃ ክፍል ውስጥ ያገኛታል። ከጎኗም ሄዶ ይቀመጥና በድጋሚ እስከሚያረጅ አብሯት መሆን እንደሚፈልግና እንደሚያፈቅራት ሲነግራት የውድድሩ ሰዓት ይደርስና ወደ ውድድሩ ይሄዳል። ውድድሩም በሴንትሪዛ ትምህርት ቤት ተጀምሮ ሁለቱም ቡድኖች በእልህና በንዴት ጨዋታውን መጫወት ይጀምራሉ። የነ ሮሃን ቡድን በሚያስጠላ ሁኔታ እየተሸነፈ በአንድ በኩል ብቻ ያለ ግጥሚያ መምሰል ጀምሮ የሮሃን ተራ ይደርሳል። ሮሃን ግን በሚያስደንቅ ብቃት ነጥብ አስቆጥሮ ቡድኑ ላይ ተስፋ ይዘራል፣ መነቃቂያም ይሆናቸዋል። ውድድሩንም ቀልብሰውት ፊሾሪዎች መምራት ሲጀምሩ ሽንፈትን አጥብቆ የሚጠላውና ከሚሸነፍ ቢሞት የሚቀለው ማነቭ የሮሃንን ክንድ ይሰብረዋል። ፊሾሪዎች የቡድናቸው ብርታት በመጎዳቱ በድጋሚ ውድድሩን ሴንትሪዛዎች የበቀል በሚመስል መልኩ መጥፎ አጫወት በመጫወት የመጀመሪያውን ግማሽ በነ ማነቭ መሪነት ያጠናቅቃሉ። በእረፍት ሰዓታቸውም የፊሾሪ ቡድን አሰልጣኝ ምንም ተስፋ እንደሌላቸውና ሊሸነፉ እንደሆነ ሲናገር የገባውን ቃል መጠበቅ ያለበትና የዓመቱ ምርጥ ተማሪ መባል ያለበት ሮሃን ትከሻው ተሰብሮ ለመጫወት ወደ ሜዳ ይገባል። ለመጀመሪያ ጊዜም በሮሃን ብቃት ምክንያት ማነቭ ነጥብ ሳያስቆጥር ይመለሳል። እንዲህ እያሉ የመጨረሻው ጨዋታ ላይ ይደርሳሉ። በሁለቱ ትምህርት ቤቶች መካከልም ያለው የነጥብ ልዩነት 4 ነው። እነ ሮሃን ለማሸነፍ የግድ ማነቭን በ30 ሰከንድ ውስጥ ከጨዋታ ውጪ ማድረግ አለባቸው። ጨዋታው ተጀመረ። ማነቭ ግን የዋዛ አልነበረም። ለሴንትሪዛ ነጥብ አስቆጥሮ ጨዋታውን ማሸነፍ ቻለ። ሮሃን ለቡድኑ የከፈለ ዋጋና ቃሉ አፈር በላው። እጅግ በጣም አዝኖ ሳለም ዳኞች 9 ሰከንድ ካለፈ በኋላ እንደሆነ ነጥብ ያስቆጠረው በማሳወቅ የሮሃንን ተስፋ ያድሱለታል።
አሁን ፊሾሪዎች ለማሸነፍ የግድ 8 ነጥብ ያስፈልጋቸዋል። ይሄ ነጥብ ደግሞ የሚሰጣቸው ሮሃን ሁሉንም ተወዳዳሪዎች አንድ ባንድ ከጨዋታ ውጪ ማድረግ ሲችል ነው ከቦነሱ 2 ነጥብ ጋር ተደምሮ ማሸነፍ የሚችሉት። ሮሃን ጨዋታውን ሜዳውን ስሞ ጀመረ። ሮሃን ክፍተት እየፈለገ የሴንት ሪዛ ተጫዋቾች ይከቡታል። ያኔ የሴንት ሪዛ ተማሪ እያለ ክብ ሰርተው እንዳሸነፉት አስታውሶ በማይታመንና በሚያስደንቅ ሁኔታ ሁሉንም ነክቶ ማነፍ ጋር ሲደርስ ማነፍ ትከሻውን ይዞ ያስቆመዋል። ሮሃንም አንስቶ በመጣል 7ኛውን ነጥብ ሲያስቆጥር ሁሉም መተው ይይዙታል። ሮሃን የቀረው መስመሩን ነክቶ የቦነሱን 2 ነጥብ ለትምህርት ቤቱ ማስገኘት ብቻ ነው። ምንም የታመመ ትከሻውን ቢይዙትም ውስጡ የተቀጣጠለው ንዴትና የበቀል ስሜት አበርትቶት ነጥቡን ያስቆጥራል። ፊሾሪዎች ይህንን ማመን አልቻሉም። ሁልጊዜ መጨረሻ የሚወጣው ትምህርት ቤታቸው በኮከቡ ተማሪያቸው ምክንያት እንደተመኙት 2ኛ ሳይሆን ከዚያም በላይ በአንደኝነት ማጠናቀቅ መቻላቸውን። ሁሉም ደስታቸውን ሲገልጹ ሽሪያ በደስታ እየሮጠች ሄዳ ተጠምጥማበት አፈቅርሃለሁ ትለዋለች። ሜርዱላም ሁለቱን አይታ ፈገግ በማለት እየቆጫት ከሜዳው ትወጣለች። ትምህርት ቤቱ ዋንጫቸውን ተቀብለውም የዓመቱ ምርጥ ተማሪነት ዋንጫ ለሮሃን ሲበረከትለት ሮሃን አንድ አስደናቂ ነገር ለራሱ ይናገራል። በሕይወትህ ሕልምህን ለራስህ ምረጥ፣ በተከፈተ ዓይንህም ያው፣ ምክንያቱም እውነት ሲሆን ከሁሉም መጀመሪያ ላንተ ብቻ እንዲታይ። በመጨረሻም ሮሃን ያሰበውን ስኬት ተጎናጸፈ። የሕይወት አንድ አካል የሆነውን ውጣ ውረድ አልፎ መራራውን የሽንፈት ጣዕም ቀምሶ በመጨረሻም ሕልሙንና ድሉን አገኘ። አንዳንዴ ተስፋ መቁረጥ የድል መጀመሪያ መሆኑን በዚህ ጉዞ አይተናል። ይህንን ፊልም እንዴት አያችሁት? ሐሳባችሁን ኮሜንት ላይ አጋሩን። እንደዚህ አይነት ቆንጆ የፊልም ታሪኮችን ለመከታተል ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ምርጥ ፊልም እስክንገናኝ ደህና ቆዩ።